ጥበበኞች ምን ብለዋል? ኢዕለም አነ መን ነሰሐከ ፈቀድ አሐበከ፣ የመከረህ ሰው እርግጥም ወዶሃል ማለት ነው። ወመን ዳሃነከ ፈቀድ ገሸከ፣ ጥፋት ያለብህ ዝም ብሎ የተሻሸህ የሚያልፍ ሰው በድሎሃል፣ አጭበርብሮሃል፣ አታሎሃል። ገበያ ላይ ሞኝ የሆነ ሰው የ10 ብር ዕቃን በ10 ሺህ ብር ሲገዛ አይቶ ዝም የሚል ሰው ምን አገባኝ ስራው ነው ኪሱ ነው ብሎ ካለፈ በድሎሃል፣ አታሎሃል። ይሄ መሆን የለበትም። ነቢዩ ዓለይሂ ሰላቱ ወሰላም ሞኝን ምከሩ ብላ፣ ሞኝን ምከሩ፣ መንገድ የሚያውቅን መንገድ አሳዩ ብላ፣ የተጣላን አስታርቁ ብላ። ልብስ መስፋት የሞከረ እንዴት እንደሚሰፋ ማያውቅን ሰው ይዛችሁ እንዲህ ነው የሚሰፋው በሉት፣ ይሄ ሰደቃ ነው ብላ ነቢዩ ሰለላሁ ዐለይሂ ወሰለም። በግ ወይም ፍየል አርዶ መግፈፍ አቅቶት የታገለን ሰው አግኝተው ነቢዩ ሰለላሁ ዐለይሂ ወሰለም ተቀብለውት ዞር በል ብለውት እንዴት እንደሚገፈፍ በተግባር አሳይተውታል። ይሄ ነሲሐ መምከር። በግ መግፈፍ ባለመቻሉ ብዙ ነገር ማበላሸት ነው፣ ሰዓት ማባከኑ፣ መድከሙን ቀርፈውለታል በመከራቸው። ሌላ የሚመከር የሚወድ ሰው